መንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ ወቅዱስ ውእቱ ዘረከበ ክፍለ በትንሣኤ እንተ ትመጽእ ቀዳሚ። በፊተኛው ትንሣኤ እድል ያለው ብፁዕና ጻድቅ ነው። በስመ አልቦቱ እንከዳገመ ስልጣነ ሞት ለእሌሁ። በሱ ላይ ሁለተኛው ሞት ስልጣን የለውም። በዮሐንስ ራእይ ምዕራፍ 20 ቁጥር 6 ላይ የሚገኝ ኃይለ ቃል ነው። የራእይ መጽሐፉ የቅዱስ ዮሐንስ ወልደ ነጎድጓድ ምዕራፍ 20 ቁጥር 6 ላይ የሚገኝ ኃይለ ቃል ነው። በፊተኛው ትንሣኤ እድል ያለው ሁለተኛው ሞት በእርሱ ላይ ስልጣን የለውም። የፊተኛው ትንሣኤ እድል ያለው ሰው ደግሞ እርሱ ብፁዕ ነው፣ እርሱ ጻድቅ ነው ይላል። ሐዘንተኞችን ለማጽናናት ከሩቅም ከቅርብም በሐዘኑ ድንኳን በእናታችን እረፍት በወለተ ጻድቅ እረፍት ምክንያት የተገኛቸው በኃያሉ በገናናው አምላካችን ፍጹም ሰላምታ እንደምን ዋላችሁ? የምናመሰግነው አምላካችን ክብርና ምስጋና ለእርሱ ይሁን። እግዚአብሔር ዘወትር የወደደውን የሚያደርግ አምላክ ነው። እግዚአብሔር የሚያኖር ነው፣ ሕይወትን የሚሰጥ አምላክ ነው። እግዚአብሔር ደግሞ በሞት የሚወስድ ኃያል አምላክ ነው። ስለዚህ እናታችንን ምንም በሞት ቢወስዳቸው የሄዱት ወደ እርሱ ነውና ለሳቸው ትልቅ በዓላቸው ነው። በዚህ ምድር ኖረው ካገኙት ደስታ ይልቅ፣ በዚህ ምድር ኖረው ካገኙት ፍቅር ይልቅ፣ በዚህ ምድር ኖረው ካገኙት ሰላም ይልቅ በአምላካቸው ጋር የሚገኘው ከሁሉ የበለጠ ስለሆነ እና ዮሐንስ ይሄንን ነው የሚነግረን። በፊተኛው ትንሣኤ እድል ያለው እሱ ብፁዕ ነው ይላል። ወለተ ጻድቅ እንግዲህ ታሪካቸውን እንደተነገረኝ በዚህ ምድር ሲኖሩ ጉዟቸውን ከእግዚአብሔር ጋር ያደረጉ። ፊተኛው ትንሣኤ ማለት ከእግዚአብሔር ጋር የሚኖር ሕይወት ማለት ነው። የፊተኛው ትንሣኤ የሚባለው በሃይማኖት መኖር ማለት ነው። በንስሐ ሕይወት መኖር ማለት ነው። በጽድቅ ሥራ መኖር ማለት ነው። አባቶቻችን ይህንን ቃል ሲፈቱት ወይም ሲተረጉሙት ፊተኛው ትንሣኤ ማለት ትንሣኤ ሕሊናና ትንሣኤ ልቦና ነው ይላሉ። ትንሣኤ ሕሊና ማለት በጎ ነገር የምናስበው በጎ ሐሳባችን ነው ይላሉ። ልብ በሉ። ትንሣኤ ሕሊና ማለት ምንድን ነው? በጎ ሐሳብ፣ እግዚአብሔር የሚወደው ሐሳብ፣ የኃጢአት ሐሳብ ሳይሆን የጽድቅ ሐሳብ ማለት ነው። የንስሐ ሐሳብ፣ የምጽዋት ሐሳብ፣ እግዚአብሔር የሚወደውን ሐሳብ እኛ ስናስበው እሱ ልክ ለእኛ ምን ተብሎ ይነገራል? ትንሣኤ ሕሊና። ሕሊናችን የሚያመላልሰው ነገር ልክ በእግዚአብሔር የተወደደ ነው ማለት ነው። እንጹም ብለን ካሰብ፣ እንጸልይ ብለን ካሰብ፣ ንስሐ እንግባ ብለን ካሰብ፣
እንመጽውት ብለን ካሰብን፣ እንቁረብ ብለን ካሰብን፣ እናስቀድስ ብለን ካሰብን፣ ወደ ገዳም ወደ ቤተ ክርስቲያን እንሂድ ብለን ካሰብን ይሄ ሐሳባችን ትንሣኤ ሕሊና ነው ብለዋል። ትንሣኤ ልቡና የሚባለው ደግሞ ሐሳባችንን በገቢር ስንፈጽመው፣ እንጾማለን ብለን በሕሊናችን ተነሳን፣ እንጾማለን ያልነውን ጾመን ከጨረስን በድርጊት በስራ ፈጸምነው። እንጸልያለን ብለን ከጸለይ፣ ንስሐ እንገባለን ብለን ንስሐ ከገባን፣ እንቆርባለን ብለን ከቆረብ፣ እናስቀድሳለን ብለን ካስቀደስ፣ እንመጸውታለን ብለን ከመጸወትን ይሄ የፊተኛው ትንሣኤ ተጠቃሏል፣ ተደምድሟል። አሁን እናታችን ወለተ ጻድቅ እነዚህን ሁሉ የፈጸሙ እናት ናቸው። አያችሁ፣ ይህንን ግብራቸውን ስናስብ የቀራቸው የጽድቅ ስራ ስለሌለ ታጥበው ታጥነው ትንሣኤ ሕሊና ትንሣኤ ልቡና ተነስተው ከአምላካቸው ጋር ኖረው ጽድቅን ፈጽመው ሕይወታቸው በሞት የተጠናቀቀ ትጉህ እናት ናቸው። በነገራችን ላይ የጻድቁም የኃጥኡም ሕይወት የሚደመደመው በሞት ነው። የጻድቁም የኃጥኡም፣ የመሪውም የተመሪውም፣ የወንዱም የሴቱም፣ የካህናቱም የምእመናኑም፣ የሁሉም ሕይወት በጎ የሰራውም ክፉ የሰራውም ሕይወታችን በምንድን ነው የሚገታው? በሞት ነው። እናታችን ደግሞ ጾመው ጸልየው ንስሐ ገብተው ቆርበው ሞትን የጠበቁ እናት ናቸው። ይህንን ስናስብ እናቴ ሳትሰራው ቀረባት ብለን የቀረባቸው የጽድቅ ስራ ስለሌለ በዚህ እንጽናናለን። እድሜያቸውን በበጎ ጀምረው ስለጨረሱት። ያም ስለሆነ መሰለኝ ነጭ ለብሳችሁ፣ ነጭ ተጎናጽፋችሁ፣ ነጭ ጠምጥማችሁ የሸኛችኋቸው። ይሄ ነው የክርስቲያን ቤተሰብ፣ የክርስቲያን ልጅ ልክ። ክርስትና በስም ብቻ ሳይሆን በገቢር ሲኖር እንደዚህ ነው። ሞቱን ምስክር ይሆናል። ሞታቸው መስክሯል። ስለዚህ መጽሐፉም እንዳለው እናታችን ልብ በሉ በፊተኛው ትንሣኤ እድል ፋንታ ጽዋ ተርታ ስለነበራቸው ይህንን ጽዋ አይተውት ሳይሆን ጠጥተውት ስላለፉ ሁለተኛው ሞት የሲኦል ፍርድ፣ የገሃነም ፍርድ ክርስቶስ ሲመጣ ሙታን ሲነሱ ያን ጊዜ በቀኝ ነው የሚቆሙት። ይህንን በልበ ሙሉነት የምንናገረው የእግዚአብሔር ቃል ስለሆነ ነው። እኛ የምንናገረው የእኛን ቃል አይደለም፣ የተጻፈውን የእግዚአብሔርን ቃል ስለሆነ ነው። ይህንን ቃል ተመዝግቦ ተጽፎ የምናገኘው ዮሐንስ ወልደ ነጎድጓድ የተባለው የክርስቶስ ደቀ መዝሙር ከ12ቱ ደቀ መዝሙር አንዱ የሆነው መምህሩን አምላኩን ክርስቶስን በመውደድ እስከ ቀራንዮ ድረስ የተከተለው እሱን የመዘገበልን ይህን ቃል በፊተኛው ትንሣኤ እድል ፋንታ ያለው ሁለተኛው ሞት በእሱ ላይ ስልጣን የለውም። በእናታችን ላይ አሁን የሲኦል ስልጣን፣ የገሃነም ስልጣን፣ የሁለተኛው ሞት ስልጣን በእሳቸው ላይ አይሰራም። ለምን? ንስሐ ገብተዋላ። በቃ ንስሐ በገባ ሰው ላይ የክርስቶስን ቅዱስ ሥጋና ክቡር ደም በተቀበለ ሰው ላይ እርሱን አምኖ እንደ ቃሉ ኖሮ ሕይወቱን ባጠናቀቀ ሰው ላይ ሞት ስልጣን የለውም። ደስ አይሉም? ወለተ ጻድቅ ያው ከሞት በላይ ናቸው።
ቆርበዋል፣ ንስሐ ገብተዋል፣ ሃይማኖታቸውን ጠብቀዋል። ጳውሎስስ እንዲህ አይደል ያለው? ሃይማኖቴን ጠብቄአለሁ እኮ ነው ያለው። እርግጠኛ ሆኖ እኮ ነው የጻፈው። ለልጁ ነው የነገረው። ልጄ ጢሞቴዎስ ሆይ ልክ እንደኔ ኑር፣ እኔ ሃይማኖቴን ጠብቄአለሁ፣ መልካሙን ገድል ተጋድያለሁ። ያው ሃይማኖቴን ጠብቄአለሁ፣ መልካሙን ገድል ተጋድያለሁ፣ መንፈሳዊ ሩጫዬን፣ የሃይማኖት ሩጫዬን ጨርሻለሁ። የክብር አክሊል፣ የሕይወት አክሊል ተዘጋጅቶልኛል፣ እሱን እቀዳጃለሁ። ለእኔ ብቻ አይደለም አምላክ የክርስቶስ ያዘጋጀው እኔን ለመሰሉ ነው። ይህን ክብር ለማግኘት ትጋ፣ እኔ ልሄድ ነው ወደ አምላኬ። ወለተ ጻድቅም እንዲህ ነው ያሉት። እሳቸው በሃይማኖት ሩጫቸውን ጨርሰው እንደውም የአምላካቸውን የአባታቸውን ዝክር እየዘከሩ የኖሩ ለአማኑኤል ለዓመታዊ ክብረ በዓሉ ዳቦ ደፍተው ነው የተጠሩት ሳይታመሙ። ይህ ታዲያ የጻድቃን ሞት ካልሆነ እኛ ይህንን እድል እናገኘው ይሆን? ዳቦ ደፍተው ጸበል ጸዲቅ አዘጋጅተው አባታቸውን ልክ እንደ ቃሉ በስሙ ሊመጸውቱ ማለት ነው። እንኳን በስሙ በደቀ መዝሙሩ ስም የመጸወተ ዋጋ ያገኛል ብሎ የተናገረ እርሱ ነው። በደቀ መዝሙር የስም እና በአምላካቸው በአባታቸው በቅዱስ አማኑኤል ስም ሲመጸውቱ ሲዘክሩ የኖሩ እናት ይህንን አዘጋጅተው እረፍቴም ደግሞ በሱ ዕለት ቢሆን የሚል ኑዛዜ ነበራቸው አሉ ልጆቻቸው ሲያወሩ። እናት እንግዲህ ከልጇ ምን ትደብቃለች? ዝክሩን አዘጋጅተው ሳይታመሙ አረፍ እንዳሉ በዚያው ጠራቸው፣ ሰበሰባቸው። እና ታዲያ ይሄ የጻድቅ ሰው ሞት ካልሆነ ምን ሊባል ይቻላል? እንዴትስ ይተረጎማል? እንዴትስ ማብራራት ይቻላል? ይህንን ስናስብ በእውነት እናታችን ታላቅ እናት እንደሆኑ ይሰማናል። በዚህም ደግሞ ደስ ይለናል። ይሄ የቤተ ክርስቲያን ትርፍ ነው። ይህ የሃይማኖት ትርፍ ነው። እንደነዚህ አይነት ምዕመናንን ቤተ ክርስቲያን ስታገኝ በሃይማኖት የጸኑ በምግባር የቀኑ እግዚአብሔርን ያከበሩ እግዚአብሔር ያከበራቸው ይህ የቤተ ክርስቲያን ስኬት ነው። የአገልግሎት ስኬት ነው። ደስ ይላል። ልጆች ደግሞ የበለጠ እንዴት ደስ ይላቸው! እንዲህ አይነት እናት፣ የሚያኮራ እናት፣ የሚያኮራ አባት ማግኘት እኮ ትልቅ ነገር ነው ወገኖች። ራሱን በስነ ምግባር አሳድጎ ልጆቹን በስነ ምግባር የሚያሳድግ ወላጅ ያስፈልጋል። አንዳንድ ሰው ባለጌ ሲሆን እኮ ወላጅ ያሳደገው አይደለም የሚባለው። ያለ ቀጭ ያደገ ሳይቆነጠጥ ሳይመከር ያደገ ባለጌ ያሳደገው። ወለተ ጻድቅ ግን ልጆቻቸውን እንደራሳቸው አድርገው ስሞት ነጭ ለብሳቸው ነው የምትሸኙ። እናንተም ደግሞ የእናታችሁን ቃል ሐዘኑ ከባድ ነውና ብላችሁ ጥቁር አልለበሳችሁ። እውነት ነው፣ ሐዘን ነው። ወለተ ጻድቅን ማጣት ሐዘን ነው። የሚጎልባችሁ ነገር አለ። ሐዘኑ ደግሞ የእናንተም ብቻ አይደለም። ሐዘኑ የቤተ ክርስቲያን ነው። ሐዘኑ የሕዝብ ነው። ሐዘኑ የጓደኞቻቸው ነው፣ የጎረቤቶቻቸው ነው። ሐዘኑ የኦርቶዶክስ ነው። ጠንካራ መኝ ነው ያጣ ነው። አማኑኤል ትልቅ እናት ነው ያጣው፣ ትልቅ ልጅ ነው ያጣው። ዓለም ምእመን ቤተ ክርስቲያኑን ባዶ እኮ ነው የገባው። ምእመን አስራቱን የሚያወጣ ጽድቅ የሚያስተምር ልጆቹን የልጅ ልጆቹን በአግባቡ ቀጥቶ በሃይማኖት የሚያሳድግ አንድ እናት አንድ አባት ማጣት ሐዘኑ የእናንተ ብቻ አይደለም፣ ጉድለቱ ሰፊ ስለሆነ። ግን ቅድም እንዳልኳቸው ጽድቅ ሰርተው ስለሄዱ ደግሞ በዚህ እንደሰታለን። ምክንያቱም ሞት ስለማይቀር ወተዘከረ ከመ ኢይጎነድ ሞት ነው የተባለው። ሞት እንደማይቀር ይህንን አስብ። ሞት በሌላ መልኩ ትምህርት ነው፣ ለእኛ ትምህርት ነው። የእናታችን ስራ ተዘርዝሯል።
የእኛ ስራ ምንድን ነው? ልጆች እናታችሁን መስላችሁ ለማደግ ቃል ገብታችኋል። እናንተም ወልዳችኋል። ልጆች አሏችሁ። ልጆቻችሁን እንደናንተ ለማሳደግ ቀላል እኮ አይደለም። ዋጋ ያስከፍላል። ስነ ምግባር ያለው ልጅ ለማሳደግ ዋጋ ያስከፍላል። መምከር፣ ማስተማር፣ ታሪክ እንዲያነብ፣ መጽሐፍ ቅዱስ እንዲያነብ፣ ወደ ቤተ ክርስቲያን እንዲሄድ፣ በሰንበት ትምህርት ቤት እንዲያድግ፣ ወንጌል እንዲሰማ፣ እንዲያስቀድስ፣ ልጅ የሚጠቅም ይሄ ነው ማለት እኮ ያስፈልጋል። እንዴት ትላላችሁ? እንዲህ ማለት ያስፈልጋል። የተወደዳችሁ እግዚአብሔር ቤተሰቦች፣ ስለዚህ የእናታችን ሕይወታቸው በራሱ አስተማሪ ስለሆነ ከዚህ በላይ እኔ ብዙም ማብዛት ስለማይጠበቅብኝ የእናታችን ሞት ለእኛ ትምህርት ሆኖ፣ በእርግጥ እናታችን ያው ሞታቸውን ሲያስቡ የኖሩ ሞታቸውን እንደሚሞቱ ያወቁ፣ እንደሚሞት ያወቀ ሰው ንስሐ ይገባል። እንደሚሞት ያወቀ ሰው ቅዱስ ሥጋውን ክቡር ደሙን ይቀበላል። እንደሚሞት ያወቀ ሰው በገንዘቡ ጽድቅ ይሰራበታል፣ ይመጸውተዋል ገንዘቡንና። ስለዚህ እንዲህ ስናደርግ የሚያስፈራው ከሥጋ ሞት ይልቅ የነፍስ ሞት ነውና ከዚያ ማምለጥ ነው ትልቁ ነገር። ክርስቶስ ለእኛ ዋጋ የከፈለው፣ አማኑኤል የተሰቀለው፣ የተገረፈው፣ የተገፈፈው፣ መራራ የጠጣው እኛን ከመራራ ሞት ሊያድነን ነውና፣ ስለዚህ እናታችን ከዚህ አስከፊ ከነፍስ ሞት እንዳመለጡ ሁሉ እኛም እንደ እናታችን ጽድቅ ሰርተን ልክ በመጽሐፍ እንደተመዘገበው በፊተኛው ትንሣኤ እድል ፋንታ ያለው ጽዋ ተርታ ያለው ሁለተኛው ሞት የነፍስ ሞት የገሃነም የሲኦል ሞት በሱ ላይ ስልጣን የለውም ተብሎ እንደተነገረ ከዚህ ሞት እንድናመልጥ በፊተኛው ትንሣኤ እንድንተጋ አምላካችን እግዚአብሔር ብርታቱን ይስጠን። አዎ ቤተሰቦች፣ ልጆች፣ ዘመድ አዝማዶች ሁላችሁም ተጽናኑ። የእናታችን ሕይወት የሚያጽናና ነው። በእናታችን ሕይወት መጽሐፍ መጥቀስ አያስፈልግም። ራሳቸው መጽሐፍ ናቸው። አንዳንድ ሰው እንደ መጽሐፍ ሕይወቱ ይጠቀሳል። እውነት ለመናገር አሁን ንስሐ ገብቶ ቆርቦ ለሞተ ሰው ምን ይጠቀስለታል? መጽሐፍ ነው እኮ ሕይወታቸው። እና እናንተም ይህን ለብሳችሁ ልክ እንደ ቅዱሳን መላእክቱ ክርስቶስ ሲነሳ በመቃብሩ ላይ ነጭ ለብሰው ትንሣኤ ሙታንን ሲያዘክሩ፣ እኛም በትንሣኤ ሙታን ክርስቶስ ሲመጣ ከመቃብር ስንነሳ ልክ ነጭ ለብሰን የክርስቶስ መላእክትን መስለን ክርስቶስ ነጭ ለብሶ እንዳረገ ነጭ ለብሶ እንደተነሳ ምስጢሩ ይሄ ስለሆነ ማለት ነው። ዛሬ ብንቀበር ነገ እንነሳለን። ዛሬ ብንደክም ነገ እንበረታለን። ዛሬ ብንታሰብ ነገ እንፈታለን። ዛሬ ወደ መቃብር የወረደው ማንነታችን ነገ መንፈሳዊ አካል ሆኖ ይነሳል። ክብራችን እኮ ሰማያዊ ነው። እናንተ ምድራዊ እኮ አይደለም። የኛ ክብር እየረሳ ነው። ዓለም እየጎተተን፣ ኑሮ እየከበደን፣ ጥላቻው እየበዛ፣ ይህ ክፉ ነዋ። የዓለም ክፉ ተብሏል እኮ። ክፉ ዓለም እየሳበን ነው እንጂ ዓላማችን ይህ አይደለም። ከደመና በታች ያለው ሕይወት ለእኛ ጽድቅ እንድንሰራበት እንጂ እንድንመጻደቅበት የተሰጠን ጊዜ አይደለም። ገንዘብ ቢኖረን ለመጽደቂያ፣ ስልጣን ቢኖረን ለማገልገያ፣ ጉልበት ቢኖረን ታዘን ለማገልገያ፣ ለዚያ ነው። እውነቴን ነው የምላችሁ። ውበት ቢኖር በራሱ አገልግሎት ነው እና ሁሉም ኃላፊ መሆኑን ተረድተን በዚህ በሚያልፈው ዓለም በሀብታችን፣ በገንዘባችን፣ በስልጣናችን ይልቁንም ደግሞ በሃይማኖታችን እንደ ወለተ ጻድቅ አትርፈን ልንኖር ይገባልና እግዚአብሔር ያጽናችሁ። አጽናኝ መንፈሱን ቅዱስ መንፈሱን ይላክላችሁ። ሐዘኑን ከልባችሁ ያርቅላችሁ። እንባውንም ደግሞ ከዓይናችሁ ያስወግድላችሁ። ከዳግም ሐዘን ይሰውራችሁ። የእናታችሁ ምርቃት፣ የእናታችሁ ጸሎት፣ የእናታችሁ ቃል ኪዳን ይደግፋችሁ። ልጅ ወልዶ የልጅ ልጅ አይቶ ጽድቅ ሰርቶ መርቆ ተመርቆ መሞት ክብር ነውና ድንኳን ሁሉ ሞልቶ የራሱ የቅዱስ አማኑኤልን ጉባኤ ነው የሚመስለውና በጉባኤ ላይ ነው የምመጣሁት። አገልግሎት ያው ስለሆነ እዚህ ያለውን አገልግሎት ሌሎች መምህራን ተከተል፣ እዚህ ያለውም አገልግሎት ያው ቤተክርስቲያን አይደለም። የምእመናን ቤት እኮ ትንሿ ቤተክርስቲያን ናት። ወንጌል የተጀመረው እኮ በምእመናን ቤት ነው።
ቤተ ክርስቲያን ተብለዋልና ይልቁንም ደግሞ በሐዘን ቤት ተገኝቶ ክርስቶስ በሐዘን ቤት ተገኝቶ አይደል ያስተማረው? በሐዘን ቤት፣ በሰርግ ቤት፣ ሰው ባለበት ሁሉ የእግዚአብሔር ቃል መነገር አለበት። የእግዚአብሔር ቃል የማያስፈልገው የክርስትና ስብስብ የለም። ለኛ ምግባችን የእግዚአብሔር ቃል ስለሆነ ይልቁንም ደግሞ እንደዚህ በሃይማኖት የጸኑ የእናቶቻችን የአባቶቻችን ታሪክ ለኛ ብርታት ስለሆነ የእናታችንን ታሪክ አንስተን ስንነጋገር ማምሸት፣ እንደዚሁም ደግሞ ከልጆቻቸው ጋር የሐዘኑ ተካፋይ መሆን የቤተ ክርስቲያን ተልእኮ ነውና እግዚአብሔር ያጽናቸው። እናታችን በብዙ አትርፈው ነው የሄዱት። ብዙ ልጆች ወልደው ብዙ የልጅ ልጆች አይተው ነውና ያለፉት። ሞቱ አይባልም፣ ሞቱ አይባልም፣ አረፉ ነው የሚባለውና ስለዚህ እረፍታቸውን እረፍተ ቅዱሳን ያደርግልን። በፊተኛው ትንሣኤ ዕድል ያለው ሁለተኛው ሞት በእርሱ ላይ ምን የለውም? ስልጣን የለውም። ከሞት ስልጣን እግዚአብሔር ሁላችንንም ያስመልጠን ይቆየ። እሺ ለጸሎት እንነሳ። የእናታችንን የወለተ ጻድቅን ነፍስ እንዲምርልን፣ ሐዘንተኞችን እንዲያጽናናልን፣ ሕፃናቱንም በሞገስ በጥበብ እንዲያሳድግልን፣ ወጣቱን በማስተዋል እንዲመራልን፣ አዛውንት እናቶቻችን አባቶቻችን በዕድሜ እንዲደግፍልን፣ ለንስሐ ሕይወት እንዲያበቃልን፣ ኢትዮጵያ ሀገራችን እንዲባርክልን ቅዱስ ፈቃዱ ይሆንልን። የተራቡትንም በበረከቱ እንዲያጠግብልን፣ የታመሙትን እንዲፈውስልን፣ የተሰደዱትን ወደ ሀገራቸው እንዲመልስልን፣ ሀገራችን ኢትዮጵያን ከመከራ ከፈተና እንዲጠብቅልን፣ ረሃቡን፣ ፈተናውን፣ ጦርነቱን፣ መለያየቱን ሁሉ ከሀገራችን እንዲያስወግድልን አምላካችን እግዚአብሔር ይፍቀድልን። የሞቱ ወገኖቻችንን ነፍሶቻቸውን ሀገረ ሕይወት መንግሥተ ሰማያት ያድልልን። ያለነውን ደግሞ በሕይወት በጤና ይጠብቀን። ፍቅር እንደ ሸማ ያላብሰን። ለንስሐ ሕይወት ያብቃን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ነፍስ ይማርልን፣ ነፍስ ይማርልን፣ ነፍስ ይማርልን። እግዚአብሔር ያጽናችሁ።